የእርሶን እርዳታ ፈልገን ነበር የመጣ። ምን ነበር እርዳታው? ለቅዳሜ ነው ለቅዳሜ። ለአሁኑ ቅዳሜ ለእርሶም ይጠቅሞታል ብለን ነበር። እሺ ምንድነው? እንግዲህ በጨዋታው ዙሪያ ነው ዩናይትድ ከሲቲ ያለውና ታሸንፋላችሁ። ቃሉ ተፈጽሟል። ምን አልኩ? ታሸንፋላችሁ። ያ ቃሉ አላልኩም። ታሸንፋላችሁ። እኛ አጫጭሰ ነው ላታሸንፉ ነው። በዚህ አጋጣሚ አርሰናልም ዋንጫውን ይበላል። አርሰናልም ዋንጫውን ይበላል። ማንቼም ሲቲን ታሸንፋለች። በርሶ መጀን ይሁን እስቲ በርሶ መጀን ይሳካል። አዎ ታዲያ ይሄንን የአርሰናልና የማንቸስተር ጨዋታ በግዙፉ ፋምዳስ ኢንተርቴይንመንት ከ8 ሰዓት ጀምሮ የአርሰናል ደጋፊዎች ስራዋን ሰርተናታል። ፈታ ብለን እግራችን ሰቅለን እንቋጥራለን። ፋምዳስ ኢንተርቴይንመንት መገናኛ ለሞቴል ፊት ለፊት ቶታሉ ጋር ይጠብቁን። ዋንጫ በሉ ቅዳሜ የሚደረገው ማንቸስተር ዩናይትድ ከማንቸስተር ሲቲ ጨዋታ ለማንቸስተር ሲቲ ደጋፊዎች ልዩ የሆነ የዥዋዥዌና የሽክርክሮች ጊዜ አዘጋጅተንላችኋል። ከወላጆቻችሁ ጋር እየመጣችሁ መገናኛ ፋምዳስ ኢንተርቴይንመንት ከለም ሆቴል ፊት ለፊት ቶታሉ ጋር ታገኙናላችሁ። ከወላጆቻችሁ ጋር መጣችሁ ይህንን ኢቨንት መካፈል ትችላላችሁ። ይመሻችሁ። ኮበላንኮ ጥሎባችሁ እናንተ ታሾች ተስፋ አትቆርጡም እኮ እንዴ! ኮበላንኮ የማማ በቀሉት እንደናንተ አቋም አልወረደም እኮ ኮበላንኮ ለጨጓራችሁ የሶስት ላም ወተት አይበቃውም እኮ ከዚህ መመለስ የለም ኮበላንኮ የእናንተ ደጋፊዎች የኢትዮጵያ ተከታታይ ናቸው እኮ። እንካ ሰላምታ በምንታ በዋንጫ ምን አለሽ? በዋንጫ ወተቷን ማለት ላማለኝ በሰማይ ወተቷን ማለት ዛሬው የፈረደባት ማንቼም ትለበለባለች። እኔ እንደዚህ እርግጠኛ ሆኜ አላቅም። በቲሜ ማለት ገብቷል። በጣም እርግጠኛ ነኝ ዊን እንደምናደርግ። በቃ የሆነ የሚሰማ እኔ ቀድሜ እዚህ ጋር ተናግሬ ነው ምለጠልጥ። ዳሎት እንደፈረደበት አፈር ይበላል። ቸርኪም እንደለፈለፍከው ቢያንስ የሆነ ነገር እንደምታስመለክተን አልጠራጠርም። ፔፕ ላይናፑን ብቻ እናታበላሸው እንደው አደራህን። በቃ ትንሽ ፍርሃት ያለኝ ዲፌንሳችን ላይ ነው። ትንሽ በቃ ለዞም እንደንተና ስለሌሉ ነው እነ ዲያዝ ነገባር ብቻ በኩሳኖፍና በአላይን ማለት ነው። በጣም ወይኔ እንደው ዛሬ ቀጣይ ሳምንት ላንቺ ነው እንቋጥረው። ገብቶሻል? ዛሬ ግዴታ ዊን ማድረግ አለብኝ። ደግሞ አደርገዋለሁ። የጨዋታ ቀን ዛሬ ሲቲን ልንገነጣጥላት ነው ጀመረ። በሜዳችን ሲቲ ላይ 2-0 ጨዋታ መጨረስ መቻል አለ። ፕሪሚየር ሊጉ ካደረግነው 19 ጨዋታዎች 6ቱን አሸንፈን 3 ወጥተን 10ን ተሸንፈናል። ዛሬ ግን 7ኛችንን እናሸንፋለን። ዛሬ ፔፕ ጋርዲዮላ ጭንቅላቱን እያከከ ነው የሚመለሰው። በእርግጠኝነት ልንገራችሁ ዛሬ ሲቲን እናሸንፋታለን። ምንም እንዳትፈሩ። ኮሜንት ላይ ገምቱ ስለ ስንት ይጠናቀቃል ጨዋታው። ቪዲዮ ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ እንዳይረሳ። አረ ጀሞ ለነዚህ አለሌ ደንቆሮ ጭቃ የሆኑ ደጋፊዎች ያስረዳቸው። ዛሬ ይችላችሁ አይደለም እኮ የሚቆጠርላችሁ ልክ እንደ ትልቅ ቲም ምናምን። ዛሬ በእናንተ ቦታ ፉላም ቢኖር ጥሩ ድል እንደማለው ጥሩ ድል 100% እንደማታሸንፉ እኮ ዓለም ያውቃል። ዓለም ያውቃል። አሁን ልክ እንደ ባሪያ ስለሆንክ የባሪያ ስራ ነው ዛሬ መስራት ያለብህ። ለምን ስራ አጥረ እንደ ባሪያ መጫወት ያለብህ ዛሬ። ኤፍ ኤ ካፕ የለብህ፣ ካራባው፣ ቻምፒየንስ ሊግ፣ ኢሮፓ ሊግ ምንም ውስጥ የለብህ። ምንም ላለመውረድ ብቻ የምትጫወተው ወደ ሳይሆን በግድ የታዘዝኩን ዛሬ ነጥብ ታስጥላለህ። ካለለዛ አለቀልህ። እኛ እጅ ላይ ነው የምትወርጭው እስከ ደጋፊ ማለት ነው። የባሪያ ስራ ነው የምትሰራው። ችለህ አይደለም አንተ ደንቆሮ፣ ችለህ አይደለም 100% እኮ እንደማታሸንፍ እኮ ነቃል። 100% አንተ ደንቆሮ ደግሞ ሴሚኖ መጥቶልሻል። አባትሽ እሺ እንደናችሁ የሀያሉ ክለብ በማንቸስተር ደጋፊዎች ሌላው ጥጉን ያዝ ማለት ነው። ነገ 2 ሀያላን የሚያደርጉት ጨዋታ ቀኑ ደረሰ። ነገ 9 ሰዓት ተኩል 2 ሀያላን
ግጥሚያ ያላቸው። የኔ ግምት 2-1 እናሸንፋለን። የእናንተን ኮሜንት ላስቀምጡልኝ። ኮፒ ሊንኳንም ደግሞ በዛው ጠቅ አድርጓት ከተመቻችሁ። ከሲቲ ይልቅ እኔ አርሰናልን ነው ማሸነፍ የምፈልገው የምትሉ ዩናይትድ ደጋፊዎች ጤነኝነታችሁ ራሱ በጣም እያጠራጠረኝ ነው ማለት። ደርቢ እኮ ሲቲ ነው እንዴ! ምን አይነቱ ሶስት ገብቶ ነው? ሲቲንም አርሰናልንም አሸነፋለሁ አንድ ነገር ነው። አርሰናልን ባሸነፍ ይሻለኛል ሲቲን ከማሸነፍ። በላ አርሰናል ዋንጫ እንደይበል እንዴ ሲቲ ይበላዋል። አንተ አበላማ። ምን አይነት ደግሞ ትላልቅ ቲክቶከሮች ናችሁ እንደዚህ የምታስቡሉት ማለት። ሰው ላይ ኢንፍሉዌንስ ታረጋላችሁ። ይሄ እኮ በጣም እኮ ግልጽ ነገር ነው እንዴ። ታሪክ እኮ ነው የሚሰራው እኮ አይደል? የደርቢ እኛ እኮ ከአርሰናል ጋር ደርቢ አይደለንም እኮ እንደዚህ ከደጋፊ ጋር በሽሽቅ ስለምገባ በሚሮ ብቻ አንዳንዴ ይደብራል። ድል ለማንቼ ድል ለሀያሉ ክለብ የሚል የወያላ ጂኒጃንካ ለኛ ያስፈልጋል። ወያላው ጥግን ይዘህ ትቀመጣለህ፣ ስለ ጥፎ ብቻ ቁጭ ብለህ ትመለከታለህ። አቻማ እንውጣት። የበሰበሰ ዝናብ አይፈራም። ታግለንም ቢሆን አሸንፈን እንውጣታለን። ይኸውልህ አቻ የሚባል ነገር እንዳጠብቅ። ይሄ ማሽቃበጥ ጂኒጃንካ ምናምን አያስፈልግም። ጥግን ይዘህ ብቻ እግር ኳስ ማይ አለቅ። ጉዳዩ አደገኛ የአርሰናል ቋጣሪ ደጋፊዎችን ይመለከታል። እንደሚታወቀው ቅዳሜ ኦልድ ትራፎርድ ላይ ሲቲን እንገጥማለን እና የኛ ሲቲን ማሸነፍ ለእናንተም ድል ነው። ስለዚህ ለጋራ ጥቅም ሲባል እርጉዝ የሚያስወርደው ቋጠሯችሁን ከዛሬዋ ቀን ጀምሮ ለየት ባለ መልኩ እንድትጀምሩ ኤምጄ ጥሪ አቅርቦላችሁ ማሳሰብ። ይሄን ቪዲዮ ሪፖስት፣ ሼር፣ ኮፒ ሊንክ ያላረገ የአርሰናልና የዩናይትድ ደጋፊ ከቋጣሪነት መዝገብ እንደሚሰረዝ እናሳውቃለን። አብዛኛው የዩናይትድ ደጋፊ እንግዲህ ዛሬ የሲቲ ደጋፊ ነው። አብዛኛው የአርሰናል ደጋፊ እንግዲህ የዩናይትድ ደጋፊ ነው። እንደዛ የሚሉ ቪዲዮዎችን አይቻሉ። ምክንያቱም ዛሬ ሲቲ እኛን አሸንፎ ውጤቱን እንዲያጠብ አረባክ ይሄን ትበላለህ። እኔ ቶፕ 4 ሆኜ የምጨርስበትን እድል ማለት ነው እዚህ ከማይችለው ከፎቃቃው አርነ ስሎት በላይ ሆኜ የምጨርስበትን እድል ዛሬ ላባክን ማለት ነው። ይሄን አትበላም ይሄን ማለት ነው። ሰማ ሲፈልግ አርሰናል በቁርጥ በጥብስ በእንጀራ ጠቅልሎ ለምን አይበላውም ዋንጫውን? እኔ ቶፕ 4 የምገባበትን እድል ነው እንጂ የምፈልገው የማንንም ቲም የምደግፍበት አይነት ከክለቤ ጋር ከሆነ የማንንም ቲም የምደግፍበት አይነት ክለቤ እንዲያሸንፍ ነው የምፈልገው ማለት የምፈልገው። ከቻልኩኝ የአርሰናልንም የሲቲንም ጨዋታ አሸንፌ ውጤቴን ወደ ቶፕ 4 ከፍ ነው ማድረግ ያለብኝ። ማንም ለምን አይበላውም? ለምን ከታች መጥቶ ወልቭስ እነ ሰንደርላንድ ለምን አይበላው? ምን አገባኝ? ብቻ እኔ ክለቤ ያሸንፍ 3 ነጥብ ያገኝ፣ እሱን ነው የምፈልገው። አጉል ይሄ የዩናይትድ ደጋፊዎች እንትን የምትሉት ነገር አቁሙ። ይሄ ክለባችሁ ነው። ሌላ ከሌላው ጋር ሲጫወት እንደፈለክ ማድረግ ትችላለህ። ክለብ እንዲሸነፍ ግን መቋጠር ይሄ ነውር ነው፣ ባንዳነት ነው። የአቋም መግለጫ ከአቡዬ ቋጠሮ ማህበር ቅዳሜ ከበላዩ ጋር በማደርገው ጨዋታ ወይኔ ለቀልጣለሁ ወይ በላይ ያሸንፋል፣ ወያላ አያሸንፍም። አቻ የሚባል ነገር መሄድ አልፈልግም። እኔም ተቃጥቼ ወያላው ፈላው ስለጣለ ተደስቶ እንደዚህ አይነት ቋንቋ አይሰራም። ስለዚህ ፈላውን ቅዳሜ እለቀልጣለሁ፣ ቀጣይ ሳምንት ወያላው እለቀልጣለሁ። ተንጣጣ ማለት ነው። ስለዚህ አቋማ ምንም አይነት አሉታዊ ተጽዕኖ አያደርግም የዋንጫ ጉዞ ላይ። እናመሰግናለን። አርሰናል ዋንጫ እንዳይበላ የሚፈልግ የማንቸስተር ዩናይትድ ደጋፊ በሙሉ ዛሬ ለማንቸስተር ሲቲ መቋጠር አለበት። ሲቲ በጠባብ ውጤት ማንቸስተር ዩናይትድን እንዲያሸንፈው በደንብ መቋጠር አለበት። በቃ ሁሉም አርሰናል ዋንጫ እንዳይበላ የምትፈልግ ከሆነ ማለት ነው። ድፍን ከ45 ቀናት በኋላ ለማንቸስተር ዩናይትድ እየቋጠርኩ ነው ማለት ነው። እና ማንቺ ለጋራ ጥቅም ሲባል የአርሰናል ደጋፊ ሙሉ በሙሉ ማለት ይቻላል እየቋጠረልህ ነው። ሲደመር ደግሞ የማንቸስተር ዩናይትድ ደጋፊ አለ እና እባክህ አልቻልኩም አቅቶኛል ብለህ የምታስብ ከሆነ አቻ ውጣ። እችላለሁ ኮንፊደንሱ አለኝ ብለህ የምታስብ ከሆነ ደግሞ ለማሸነፍ ሞክር። እኛም በቋጠሮ በኩል እያገዝን ነው። ድል ለማንቸስተር ዩናይትድ። ይመቻችሁ።